ሰላም እንደናችሁ ባላችሁበት ሰላም ያርግላችሁ። እንግዲህ አሁን ትላንትና ማለት ነው ትላንት ማታ ላይ የኢራንና እስራኤል ጦርነት ተነስቷል። ለጊዜው ያው ዩኤስ ኢንቮልቭ አላረኩም ነው የሚለው። እንዲሁም ትራምፕ ቤንጃሚን ኔታንያሁ ያ ማለት የእስራኤሉ ፕሬዚዳንት ማለት ነው ፕራይም ሚኒስተር እሱ ከትራምፕ ፍቃድ ውጪ አታክ እንዳደረገን የተናገረው ዩኤስ ሚዲያ። እንግዲህ ያው እስራኤል ላላችሁ ጦርነቱ ተጀምሯል። የሚላቀቁ አይነት አይደሉም። ጦርነት እንዴት ነው የተጀመረው? በሲስፋየር ኔጎሽት እያደረጉ ማለት ነው። አንዱ ከሲስፋየር አካላት ውስጥ አንደኛው ፖይንት ሌባኖንን ወይም ደግሞ ሊባኖስን እንደማይነኩ በተለይ ቤይሩትን እንደማይነኩ እስራኤሎች እንደማይመቱ ማለት ነው አንዱ ፖይንት ነበረ። እስራኤል ጀምረዋለች። ቤይሩትን አንድ ህንፃ ደርምሰዋል። ከዛ በኋላ ያው ኢራን ሪታሊት ማድረግ ስለነበረበት የእነሱን አጸፋው መልሰዋል ማለት ነው። ስለዚህ ይሄንን ያው እስራኤል ነው የጀመረችው። ብዙውን ጊዜ እነሱ ናቸው የሚጀምሩት። እንደዚህ ሲስፋየር ዲል ሊደርስ ሲል እነሱ ናቸው እንደ ነገር የሚጀምሩት። ፕላስ ደግሞ የሳውዝ ሌባኖን እንደምታውቁት ዳሜጅ እያደረጉ ነው። ከባድ ጦርነት አለ። ሂዝቦላ ያ ማለት የሬዚስታንስ ግሩፕ የሌባኖን ሬዚስታንስ ግሩፕ እስራኤሎች ጋር የሚዋጋው ማለት ነው። እነሱም አጸፋውን ይመልሳሉ፣ በድሮን ያጠቃሉ። እስራኤል ደግሞ ሁልጊዜ ያው ኤርፎርስ ስለሆነ ጨዋታው ከአየር ላይ መተዋቸዋል። ግን ያ እየቀጠለ እስከ ሳውዝ ሌባኖን ኦልሞስት ሁሉንም ወስደውታል። ያ ማለት ተርድ የሀገሪቷን አንድ ሶስተኛ የሚሆነውን እየወሰዱ ነው ማለት ነው። እስከ ሌታኒ ሪቨር የሚባል አለ። ሌታኒ ሪቨር ድረስ ለመውሰድ ነው የሚፈልጉት። ክሩሴደር ካስል የሚባል አለ። እሱን ኦልሬዲ ኮንከር አድርገውታል። ስለዚህ ብዙ ችግር አለ። አሁን ሌባኖስ ውስጥ ያሉ ኢትዮጵያውያንን እግዚአብሔር ይጠብቃችሁ፣ በተለይ ቤይሩት ያላችሁ ማለት ነው። ምክንያቱም በዳይሬክትሊ ፋይት ማድረግ ስለማይችሉ እስራኤሎች ማለት ነው ማን ቱ ማን በጦርነት ስለማይችሉ በአየር የሚደበድቡት ቤይሩትን ነው፣ ክራውድድ የሆኑ ቦታዎች ማለት ነው። ስለዚህ እግዚአብሔር ይጠብቃችሁ። እየተከታተል እንግዲህ ዜናውን ሀሳብ